ኢየሱስ ለዘላለም ጌታ ነው። ዛሬም በውስጤ የእግዚአብሔር ሐሳብ አለ። በጣም ነፍሴን ያሸነፈ እኔነቴን የገዛ በእግዚአብሔር ፊት ያለማቋረጥ እስካሁን የጮኩበት ከዚህም በኋላ ደግሞ ለእኔ ብቻ ሳይሆን ለልጆቼ፣ ለዘር ማንዘሬ፣ ለመመራው ሕዝብ፣ ለትውልዴ እንዲሁም ደግሞ ለማውቃቸው ለምጸልይላቸው ሁሉ የምጮህበት አንድ በጣም ወሳኝ አንገብጋቢ የሆነ መሰረታዊ መልእክት አለ በውስጤ። እሱን እንካፈላለን። አይሆፕ በጣም ለብዙዎቻችን ይሄ ድምፅ መጽናናት፣ መታደስ፣ መበረታት፣ መለወጥ፣ መቀየር ምክንያት እንደሚሆን በጣም እርግጠኛ ሆኜ ነግራቸዋለሁ። ምክንያቱም ይሄ የሰው ስሜት የሚያመጣው በሰው ጭንቅላት ጥበብ ውጤት የሚነገር ሳይሆን የእግዚአብሔር ቃል መረዳት ስለሆነ እግዚአብሔር ደግሞ በቃሉ ይህንን እንደሚያደርግ በእግዚአብሔር ተስፋ አድርጋለሁ። ክብር ለኢየሱስ ይሁን። ይህን እድል የሰጠን እግዚአብሔር ነው። እንግዲህ በሰጠን እድል ሁሉ እናገለግላችኋለን። እናንተን በማገልገሌ በጣም ደስተኛ ነኝ። እናንተም እኔ የምፈልገው መልእክቶቹን እንድትሰሟቸው ባደራ ምላችሁ ነገር እንደገና ላልሰሙም ለሌሎች ደግሞ ሼር እያደረጋችሁ እንድታደርሱ በእግዚአብሔር ፍቅር ጠይቃችኋለሁ። በጣም ወዳችኋለሁ። በእግዚአብሔርም ፊት ደግሞ እንደምጸልይላችሁ እናውቃለሁ። እግዚአብሔርም ልቤን ያውቃል። ተባረኩልኝ። እንጸልይና ወደ እግዚአብሔር ልቤ ውስጥ ወደ አስቀመጠው ወደዚህኛው ሀሳብ ሄዳለሁኝ። ክብር ለኢየሱስ ይሁን። ሁላችንም በጸሎት መንፈስ ሆነን ከኔ ጋር በዚህ ጸሎት እየተስማማን እኔ ጸልያለሁ። እናንተ አሜን እያላችሁ እንደምትቀበሉኝ ተስፋ አድርጋለሁ። ክብር ለኢየሱስ ይሁን። ሃሌሉያ። እናመሰግናለን መንፈስ ቅዱስ። ሃሌሉያ። ኢየሱስ የእግዚአብሔር ልጅ እናመሰግንሃለን። በሰማይ በምድር ሙሉ ስልጣን ያለ ተፈርተና ተከብረ የምትኖር የአባቶቻችን ተብሎ ያላበቃልህ እኛም አምላክ እግዚአብሔር በናዝሬቱ በጌታ በኢየሱስ ክርስቶስ ስም ስልጣን ስለ ብዙ ምሕረት፣ ስለ ጥበቃ፣ ስለ ርኅራኄ፣ ስለ ቸርነት፣ ስለ በጎነት እጅግ አድርገን እናመሰግንሃለን። ቃልህ እንደሚል መቅሰፍት ወደ ቤት አይገባም እንደሚል ቃልህ ወደ የቤቶቻችን እግዚአብሔር እንዳይገባ ስለተከለከለው መቅሰፍት በዕድሜያችን ላይ እግዚአብሔር ምሕረት ስለገነነ ስለ ቸርነትህ ስለ ታላቅነትህ በኢየሱስ ክርስቶስ ስም እናመሰግንሃለን። ረድተናል፣ ደግፈህናል፣ አቁምህናል። ዛሬም ደግሞ እንደዚህ ባለ መልኩና ሁኔታ በፊት ለፊት ሆነን ያው ቃልን እንድንማማር ጉልበት ስለሰጠህን አቅም ስለሆንከን ጌታ እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ክርስቶስ ስም በብዙ ከፍ ከፍ እናደርግሃለን። አቤቱ ጌታ ሆይ ዛሬም ደግሞ ነፍሳችን የሚጠቅም የምንተነጽበትን የምንለወጥበትን እውነት በቃልህ ታስተምረን በዚህ በመካከላችን ስላለ እናመሰግንሃለን። ቃል እንደሚል ያስተምራቸው ዘንድ መልካሙን መንፈስህን ሰጣቸው ተብሎ እንደተጻፈ የሚያስተምረን ያ መልካሙ መንፈስ በመካከላችን ስለሚሆን ለሚሰማው ሁሉ እግዚአብሔር አምላክ ከዚህ ቃል መንፈስ መካፈል እንዲሆን፣ መጽናናት እንዲሆን፣ መታደስ እንዲሆን፣ መበረታት እንዲሆን፣ ለብዙዎች መነሳት እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። ይሄ ቃል በእያንዳንዳችን ልብ ላይ እግዚአብሔር መልካም መሬት ላይ እግዚአብሔር አምላክ ፍሬ እንዲይዝ በኢየሱስ ስም ጸልያለሁ። ደግሞ ጸለይኩኝ። ልባችን ለቃለ መልካም መሬት ይሁን። የምትናገረን ቃል ጆሮአችንም ልባችንም ፈጽሞ ይከፈት። መንፈሳችን የነቃ ይሁን። የምትፈልገውን ምላሽ የምንሰጥ ሰዎች አድርገን ማንኛውም ይህን ቃል እግዚአብሔር ሰምተን ተግባራዊ እንዳናደርግ በዚህ ቃል እንዳንጽናና፣ እንዳንታደስ፣ ወደ ጸሎት እንዳንመለስ፣ ወደፊት እንዳንመጣ፣ ይህን ቃል ይዘን በፊት እንዳንበረከክ ጉልበታችንን ሊያስር ሊይዝ ይከለክል ያለ ነገር የተመታ ይሁን። ይህን ቃል እግዚአብሔር እንማማራለን። ሰማያት በዚህ ይከፈቱ። እያንዳንዳችን ልብ በኢየሱስ ስም በቃል የተያዘ ይሁን። ሁሉ ላንተ ክብር ነው። ታናሹን ባሪያ እግዚአብሔር እንድታግዝ በኢየሱስ ስም ሕዝብ እንድትረዳ ስል ጸለይኩኝ። ይሄ መልእክት የሚደርሳቸው ሁሉ መጽናናት እንዲሆንላቸው፣ መታደስ እንዲሆንላቸው፣ እውነት ሕይወታቸው አቅጣጫ ከዚህ ቃል የተነሳ እንዲቀየር በኢየሱስ ክርስቶስ ስም ይህን ጸልያለሁ። ይህን መልካም ነገር ስለምታደርግ አከበርኩ። ክብር ላንተ ይሁን። ቀሪ ሰዓት ጊዜውን ተረከብ። የቃልን ጊዜ ባርክልን። እስከምንጨርስ አብረህኑን በኢየሱስ ክርስቶስ ስም አሜን። ተባረኩልኝ። መጽሐፍ ቅዱስ የያዛችሁ መጽሐፍ ቅዱሳችንን ዘፍጥረት መጽሐፍ ምዕራፍ 39 ከቁጥር 1 እስከ 5 ያለውን የእግዚአብሔርን ሐሳብ ቶሎ ቶሎ ብዬ ያነባለሁኝ። ዮሴፍ ግን ወደ ግብፅ ወረደ። የፈርዖን ጃንደረባ
የተበኞቹም አለቃ የሚሆን የግብፅ ሰው ጴጢፋራ ወደ ግብፅ ካወረዱት ከእስማኤላውያን እጅ ገዛው። እግዚአብሔር ከዮሴፍ ጋር ነበረ፣ ሥራውም የተከናወነለት ሰው ሆነ። በግብፃዊም ጌታውም ቤት ነበረ። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሠራውን ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ። እርሱንም ያገለግለው ነበር። በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው። እንዲህም ሆነ በቤቱ ባለው ሁሉ ላይ ከሾመው በኋላ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው። የእግዚአብሔር በረከት በውጭውም በግቢውም ባለው ሁሉ ላይ ሆነ። ያለውንም ሁሉ ለዮሴፍ አስረከበ። ከሚበላውም እንጀራ በቀር ምንም የሚያውቀው አልነበረም። ዮሴፍም ፊቱ መልካም ነበረ እያለ እስከ ቁጥር 6 ይናገራል። ዛሬ እንግዲህ ትክክለኛውን ሰው ማግኘት በሚል ሐሳብ የእግዚአብሔርን ቃል እንግዲህ ጌታ እንደረዳን መጠን እናያለን። እንግዲህ በዚህ ዘመን በዚህ ጊዜ በተለይ በዚህ ወቅት ብዙ በሕይወታችን ትክክለኛ ያልሆኑ ሰዎች ትክክለኛ ሆኖ መታየት ወይ ደግሞ ትክክለኛ መስለው መገኘት በሚናፍቁበት በዚህ ዘመን እንደገና ብዙ ትክክል ያልሆኑ ነገሮች ትክክል ሆነው ለመታየት በሚሯሯጡበት በሚሻሙበት በዚህ ዘመን እኛ ግን የሕይወታችንን ትክክለኛ ሰው ማን መሆኑን ማወቅ የሕይወታችንን ትክክለኛ ሰው ማግኘት መቻል እጅግ በጣም እድል እንደሆነ አስባለሁ። ደግሞም በዚህ ሁላችንም እንደምንስማማ አምናለሁ። እኔ አንድ ነገር በጣም እርግጠኛ ሆኜ እነግራችኋለሁ። ይህንን ቃል እኔ እግዚአብሔር እንደረዳኝ መጠን አስተምራለሁ፣ እናገራለሁኝ። ሁላችንም ይህንን ቃል እንሰማለን፣ ደግሞ በጸሎት በእግዚአብሔር ፊት እንወድቅበታለን። በጣም እርግጠኛ ሆኜ የምነግራችሁ ደግሜ ማረጋግጥላችሁ ነገር ግን እግዚአብሔር የሕይወታችሁን ትክክለኛ ሰው ይሰጣችኋል። አንድ ሁለተኛ የሕይወታችሁ ትክክለኛ ካልሆነ ሰው ጋር እግዚአብሔር ያፋታችኋል። እነዚህ ሁለት ነገሮች በእኛ ውሳኔ ላይ የተመሰረቱ ቢሆኑም እግዚአብሔር ከቃሉ የተነሳ ግን እነዚህን ነገሮች እንደሚያደርግ በጣም እርግጠኛ ነው። እንደ መነሻ ያክል ያው መጽሐፍንት መጽሐፍ ምዕራፍ 6 ላይ ያለውን እግዚአብሔርን ሐሳብ ስለ ጌዲዮን ስናጠና ጌዲዮን ያው በኦፍራ ባለችው በአድባር ዛፍ በታች ሆኖ የፈርቶ በጉድጓድ ውስጥ ተደብቆ ስንዴ ይወቃ ነበር። እግዚአብሔር ግን መጣና አንተ ኃያል ጽኑ ሰው በዚህ በጉልበት ሂድ፣ እግዚአብሔር ካንተ ጋር ነው፣ ሚዲያምን እንዳንበጣ የበዙትን ሚዲያምን እንዳንድ አድርገህ ትመታለህ እያለ እግዚአብሔር በጣም ለዮሴፍ ይህንን ድምፅ ይናገረው ነበርና ከዛ በኋላ ጌዲዮን ተነስቶ ሲወጣ የተከተለው 32,000 እግረኛ ነው። እና እግዚአብሔር ምን አለው? ይሄ ህዝብ ካንተ ጋር ያለው ህዝብ በዝቷልና ማይ ጋድ አሜን። ይሄ ካንተ ጋር ያለው ህዝብ በዝቷልና እንዲመለሱ የፈራ ደነገጠ በገለዓድ ተራራ ላይ ቆመ፣ የፈራ ደነገጠ ከገለዓድ ተራራ ይመለስ ብለህ ተናገር በላለውና የሚገርማችሁ ነገር እነዚህ ሰዎች ከጌዲዮን በምንና እንዴት ባለ መንገድ እንደሚመለሱ እግዚአብሔር ያውቅ ነበረ እና የእያንዳንዱን ጉድለት የእያንዳንዱን ክፍተት እግዚአብሔር ያውቃልና ሊሸፍኑት በማይችሉት ክፍተት እግዚአብሔር መጣባቸው። እኔ በኢየሱስ ክርስቶስም ከሕይወታችሁ ለመለየት እምቢ ያሏችሁን ሰዎች እግዚአብሔር የሚለይበትን የሚመለሱበትን ጥበብና ድክመታቸውን እግዚአብሔር አሳይቶ ይመልስላችሁ፣ እግዚአብሔር ይመልስላችሁ ብዬ ነው ባርካችሁና ጌዲዮንን በስቷል አለው። ከዛ ጌዲዮን ቆመና ከገለዓድ ተራራ የፈራ የደነገጠ ይመለስ ሲል 22,000 እግረኛ ተመለሰ። እግዚአብሔር ያሳያችሁ በምን እነዚህ ሰዎች በምን ከጌዲዮን እንደሚመለሱ እግዚአብሔር ጠንቅቆ ያውቅ ነበረ። አንደኛ ከዛ በኋላ እንደገና 10,000 ቀርቷል። እግዚአብሔር አሁንም በዝቷል ይሄ ህዝብና ወደ ውሃ ውረድልኝ አለ። እንግዲህ ከገለዓድ ተራራ የፈራ የደነገጠ ይመለስ ከሚለው ድምፅ ሾልኮ ያመለጠ ሁሉ እግዚአብሔር እንደዚህ አለ፣ ወደ ውሃ ውረድልኛል። የነሱ ደግሞ ልካቸው ውሃ ጋር ባለው ነገር ይመለሳሉ አለ እና ወደ ውሃ ወሰዳቸውና እንደ ውሻ የሚጠጣውና እንደ ሰው እንደ ወታደር የሚጠጣው ለይልኝ አለ። ከዛ ውስጥ 9,700 ማለት ነው 9,700 እንደ ውሻ የሚጠጣ ነው። 300 ብቻ እንደ ወታደር እንደ ሰው በእጁ ይጠጣል። እና እግዚአብሔር እነዚህን መልስልኝ አለ እና 300 ወታደር ጌዲዮን ጋር ቀረ። በጣም የሚገርም ይህን ሐሳብ ያነሳውበት ምክንያት ምንድን ነው?
ከጌዲዮን ጋር ሊሄድ ከተገባው ጥቂት ነገር ከጌዲዮን ጋር ሊሄድ የማይገባው ብዙ ነገር ነበረ። ከጌዲዮን ጋር ሊሄድ የተገባው 300 ወታደር ሆኖ ሳለ ከጌዲዮን ጋር ሊሄድ የማይገባው 21700 ወታደር ማለት ነው። 31700 ወታደር ከጌዲዮን ጋር ሊሄድ ነበር። ክብር ለኢየሱስ ይሁን እና እነዚህ 31700 ወታደሮች ትክክለኛ ሰዎች አልነበሩም። ብዛታቸውን አስቡ እና ምን እያልኳችሁ ነው? በሕይወታችን ከኛ ጋር ሊሄዱ ከሚገቡ ትክክለኛ ሰዎች ይልቅ ሊሄዱ የማይገባቸው ትክክለኛ ሰዎች በሕይወታችን ውስጥ ይበዛሉ። እነዚህን ሰዎች ዛሬ እግዚአብሔር ከዙሪያችን ጠርጎ ያስወግዳቸው። በቃ እኛ ልንፋታቸው ያልቻልን፣ እኛ ልንመልሳቸው ያልቻልን፣ እኛ ተውኝ በቃ አንፈልግም ካንተ ጋር ካንቺ ጋር ብለን ልንላቸው ካልቻልናቸው ሰዎች ሁሉን የሚችል እግዚአብሔር ዛሬ በኢየሱስ ክርስቶስ ስም ያፋታን ብዬ ጸልያለሁ። እኔ በጣም እየጮኩበት ያለው ሰዎች ድምፅ ስለሆነ ማለት ነው እና እግዚአብሔር ይሄን ሐሳብ በልቤ ካስቀመጠው ጊዜ ጀምሮ ጮሃለሁ በእግዚአብሔር ፊት፣ አመጣለሁ በእግዚአብሔር ፊት፣ ውላለሁ። ስለ ልጆቼን ይዤ ጸልያለሁ በእግዚአብሔር ፊት። ራእይ ያለኝ ስለ ራእዬ በራእዩ ስለሚመጣው ትውልድ ጮሃለሁ። ስለ ዘር ማንዘሮቼ ጮሃለሁ። ስለ ቤተሰቦቻችን ጮሃለሁ። ስለማውቃቸው ወገኖቼ ጮሃለሁ። በፍጹም ከኛ ጋር ሊሄዱ ከሚገባቸው ጥቂት ሰዎች ሊሄዱ የማይገባቸው ብዙ ሰዎች ይበዛሉ። እነኚህ ሰዎች ያደክሙናል። እነኚህ ሰዎች ከዓላማ ውጭ ያደርጉናል። እነኚህ ሰዎች እግዚአብሔር በሕይወታችን ካለው ፕሮግራም ፈቃድ ውጭ እንድንወጣ ያደርጉናል። ያስቱናል፣ ያሳስቱናል፣ ያደክሙናል፣ አቅም ያሳጡናል፣ ኃይል ያሳጡናል፣ ጉልበታችንን ይይዛሉ፣ የጸሎት ጊዜያችንን ይይዛሉ። ከእግዚአብሔር ጋር ላለን ኅብረት እንቅፋቶች ናቸው። ለቅድስና ሕይወታችን ማነቆዎች ናቸው። በሕይወታችን ላይ ላለ ጥሪ የእግዚአብሔር ፕሮግራምና ዓላማ ማነቆች ናቸው፣ እንቅፋቶች ናቸው፣ መሰናክሎች ናቸው፣ ወጥመዶች ናቸው። ስለዚህ እነዚህን ሰዎች እኛ እንኳን ከሕይወታችን ልናስወግዳቸው ባንችል ደግሞም ባንፈልግ እግዚአብሔር ሁሉን የሚችል ግን ዛሬ ፈለግንም አልፈለግንም ቻልንም አልቻልንም ከዚህ ቃል የተነሳ ግን እግዚአብሔር ይመልሳቸው በኢየሱስ ስም። ምክንያቱም ሰው ከኛ ጋር ሊሄድ ከተገባው ከጥሪያችን አንጻር እንደ ክርስቲያን በሕይወታችን ላይ ካለ ከእግዚአብሔር ፕሮግራም ከእግዚአብሔር አጀንዳ አንጻር በሕይወታችን እነዚህ ሰዎች ከኛ ጋር ሊቀጥሉ ይገባቸው። ስለዚህ እግዚአብሔር ከጌዲዮን ጋር ሊሄድ ከሚገባው 300 ከጌዲዮን ጋር ሊሄድ የማይገባው 31700 ወታደር ሰዎች አብረውት ነበሩ። ምን ያህል ጫና እንደሚፈጥሩ ዝም ብላችሁ አስቡ። ምን ያህል ክብደት እንደሚያመጣ ዝም ብላችሁ አስቡ። በጌታ በኢየሱስ ክርስቶስ ሕይወታችን ላይ መዘግየት የሚፈጥሩ ጥሪያችን ላይ እንቅፋት የሚሆኑ እግዚአብሔር በሕይወታችን ላይ ላለው እግዚአብሔር ፕሮግራም የእግዚአብሔር አጀንዳ እንዳንገኝ ማነቆ ሊሆን እንቅፋት ሊሆን ወጥመድ ሊሆን መሰናክል ሊሆን መተላለፍ እንዲሆን ምክንያት ሊሆኑ ያሉ ሰዎችን እግዚአብሔር ዛሬ በኢየሱስ ስም ከሕይወታችን ይመልሳቸው። በቃ እነኚህ ሰዎች ከኛ ሊመለሱ፣ እነኚህ ሰዎች ከኛ ሊወገዱ ይገባቸዋል። ነገርኳችሁ። እኛ ወደንም እንደገና ሳንፈልግም ከኛ ጋር የመጡ ግን ከኛ ጋር ሊሄዱ የማይገባቸው የሕይወታችን ትክክለኛ ያልሆኑ ሰዎች አንደኛ እነኚህ ሰዎች፣ ሁለተኛ እኛም ደግሞ በሕይወታቸው ትክክለኛ ካልሆነን ሰዎች ሕይወት ውስጥ እግዚአብሔር ይሸኘን። እኛንም ምን እናደርጋለን? የሕይወታችን ትክክለኛ ሳይሆኑ ሰዎች ሳይሆኑ ገብተው ዋጋ ከሚያስከፍሉን እኛም ደግሞ የሕይወታቸው ትክክለኛ ሰዎች ሳንሆን በነዛ ሰዎች ሕይወት ውስጥ ገብተን ዋጋ ከምናስከፍላቸው ሁሉን የሚችል አምላክ እግዚአብሔር ዋጋ ከመክፈልም ዋጋ ከማስከፈልም ይጠብቀን። የሕይወታችን ትክክለኛ ሰዎች ባልሆኑ ሰዎች ዋጋ ከመክፈልና የሕይወታቸው ትክክለኛ ሰዎች ሳንሆን ሰዎችን ዋጋ ከምናስከፍልበት እግዚአብሔር ዛሬ በኢየሱስ ክርስቶስ ስም ያፋታን። ይሄ ነው በቃ የኔ ልመና። ክብር ለኢየሱስ ይሁን እና ትክክለኛውን ሰው ማግኘት በተለያየ አቅጣጫ ሊሆን ይችላል። ካላችሁ አገልግሎት አንጻር ሊሆን ይችላል፣ ከጥሪያችሁ አንጻር ሊሆን ይችላል፣ ከትዳር አንጻር ሊሆን ይችላል፣ ከጮኝነት አንጻር ሊሆን ይችላል፣ ከቢዝነስ አጋር ሊሆን ይችላል፣ ከስራ ከጓደኝነት አንጻር ከማንኛውም ይሄ ሁሉን የሕይወታችንን ዋና መሰረታዊ ነገሮች የሚነካ ጉዳይ ነው። አገልግሎት ብትሉ ትክክለኛውን ሰው ካላገኛችሁ ከባድ ነው።
በትዳር አቅጣጫ ብትሉ ትክክለኛውን ሰው ካላገኛችሁ ከባድ ነው። ቢዝነስ ፓርትነር ብትሉ፣ እንደገና የስራ አጋር ብትሉ፣ እንደገና ደግሞ በህይወታችሁ ሰራተኞቻችን፣ ቤት ውስጥ የሚያግዙ ሰራተኞች እንኳን ትክክለኛ ሰዎች ካልሆኑ ለትዳራችን እንቅፋት፣ ለልጆቻችን መጥፋት ምክንያት ሊሆኑ ይችላሉ እነኚህ ሰዎች ማለት ነው። ስለዚህ ትምህርት ቤት ከኛም ከልጆቻችንም አንጻር ብታዩት፣ በሰፈር ውስጥ በጓደኝነት ብትሉ፣ በማንኛውም አቅጣጫ ብትሄዱ ይሄ የህይወታችንን ዋናና መሰረታዊ ነገር የሚነካ ጉዳይ ነው። ክብር ለኢየሱስ ይሁን። ስለዚህ በጣም ሲሪየስ ሆነን ልንሰማ፣ እርምጃ ልንወስድበት፣ በእግዚአብሔር ፊት ልንጮህበት የሚገባ ጊዜ እንደሚታወቀው የዓመቱ መጠናቀቂያና የአዲስ ዓመት ጅማሬ መካከል ላይ ያለንበት ጊዜ ነው። ይህንን ጊዜ ይህንን እየጸለይን ወደሚቀጥለው ዓመት፣ ወደሚቀጥለው ምዕራፋችን፣ ወደሚቀጥለው ዘመናችን ከዚህ በኋላ በእኛና በልጆቻችን እስከ ሺህ ትውልድ ሊሆን ይችላል። አይ ዶንት ኬር። እኔ አላውቅም። እኔ ስለ ልጆቼ 100 ዓመት 105 ዓመት ሁሉ ጸልያለሁ። ስለ ቀጣዩን የልጆቼን 100 ዓመት 105 ዓመት 120 ዓመት 80 ዓመት 90 ዓመት 60 ዓመት 70 ዓመት እንደዚህ እያስመለጥኩ በእግዚአብሔር ፊት ፍራክሽን ኦፍ ሰከንድ እንኳን ልጆቼ በህይወታቸው ትክክለኛ ካልሆነ ሰው ጋር እንዲገናኙ አልፈቅድም። እኔም እንደዛው፣ እነሱም እንደዛ። እኔም ደግሞ በማንም ህይወት ውስጥ በዛች ሰከንድ እንኳን መገኘት አልፈልግም። ክብር ለኢየሱስ ይሁን እና በጣም በእግዚአብሔር ፊት ልንጮህበት፣ ወደሚቀጥለው ዓመት ይሄ ጉዳይ እንዳይሻገር በእግዚአብሔር ፊት የምንጮህበት አንድ ትልቅ የጸሎት ኢሹ እንደሆነ እንደዛ አስባለሁና ሁላችንም በዚህ እውነት ነቅተን እንድንንቀሳቀስ በእግዚአብሔር ፍቅር አሳስባችኋለሁ። ክብር ለኢየሱስ ይሁን። እንግዲህ ከጌዲዮን ለይቷል። እግዚአብሔር በቃ መልስልኝ ያለው እግዚአብሔር ነገረው፣ ጌዲዮን ወሰነ። በቃ አለቀ። ስለዚህ ምንድን ነው እግዚአብሔር እየነገረን ነው፣ እኛንን የምንወስነው። ውሳኔው የኛ ነው። ከእግዚአብሔር ጋር መስማማት አሊያም ደግሞ ከእግዚአብሔር ጋር ተጋጭቶ ከእነዚህ ሰዎች ጋር መቀጠል። የትኛው ነው ምርጫው? ከእግዚአብሔር ጋር ተስማምቶ ከነዚህ ሰዎች ጋር ተለያይቶ ከእግዚአብሔር ጋር መቀጠል፣ ወይስ ከእግዚአብሔር ጋር ተጋጭቶ ከነዚህ ጋር ተስማምቶ ከነዚህ ሰዎች ጋር መቀጠል? ምርጫው በእጃችን ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ዛሬ የህይወትና የሞትን መንገድ በፊት አኑሬአለሁ። ምረጥ፣ ቹዝ ዘ ቤስት ዋን ነው ማለት ለህይወቴ ምርጥ የምትለውን ነገር ምረጥ እያለ ነው መጽሐፍ ቅዱስ። ስለዚህ ለህይወቴ ምርጥ ነው የምትሉት፣ ይሻላል የምትሉት ነገር መምረጥ ከእናንተ ይጠበቃል። እኔ መልእክተኛ ነኝ፣ መልእክቱን አስተላልፋለሁ። እናንተ ደግሞ ተቀባዮች፣ ሰሚዎች ናቸው። መልእክቱን ተቀብላችሁ እርምጃ መውሰድ ደግሞ ከእናንተ ይጠበቃል። እርምጃ መውሰድ እንድትችሉ እግዚአብሔር ጉልበት እንደሚሰጣችሁ እንደዚህ ይህንን አምናለሁ እግዚአብሔርን። ስለዚህ ወደ ተነሳውበት ሀሳብ ልመለስ። ዘፍጥረት ምዕራፍ 39 ቁጥር 1 እስከ 5 ያለውን ሀሳብ ስንመለከት ያው ወደኋላ ሄደን ስንመለከት ዮሴፍን ወንድሞቹ ያው የአባትየው ጠርቶት ያው ይጠሉት ነበር፣ እጅግ ጠሉት፣ ይበልጠሉት፣ በሰላም ሊያናግሩት አልቻሉም ምናምን ብዙ ነገር ስለ በህልሞቹ ምክንያት ዮሴፍ የተጠላ ሰው እንደሆነ ወደዛ ታሪክ ውስጥ አልገባም። ወደኋላ ሄደን ከዛ በኋላ ግን አባትየው ወንድሞችን ደህንነት ጠይቀናልኝ ብሎ አባትየው ዮሴፍን እንደላከው ዮሴፍም ደግሞ ሊጠይቅ እንደሄደ ከዚህ ቃል እናያለን። ከዛ ግን ያው ያለ ባለ ህልም መጣ፣ ከህልሙ የሚሆነውን አንዳችን እናያለን ብሎ ጉድጓድ ውስጥ ጨመሩት። ከዛ አንስተው ደግሞ ለእስማኤላውያን እንደሸጡት በ20 ብር ኦልሞስት አይ ቲንክ እና እንደሸጡት የእግዚአብሔር ቃል ይናገራልና የተሸጠው ዮሴፍ ነው። እንግዲህ ዮሴፍ ተሽጧል። ከዛ ግን የሚገርማችሁ ነገር ቁጥር 1 ላይ ምንድን ነው የሚለው? 39 ቁጥር 1 ላይ ዮሴፍ ግን ወደ ግብፅ ወረደ፣ የፈርዖን ጃንደረባ የዘበኞቹ አለቃ የሚሆን የግብፃዊ ሰው ጴጢፋራ ወደ ግብፅ ካወረዱት ከእስማኤላውያን እጅ ምን አለው ይላል? ዮሴፍን ገዛው ይላል። እና በጣም የሚገርማችሁ ነገር ይህ የህይወታችን ትክክለኛ ሰው ማን ነው ስትሉ እግዚአብሔር ከእሱ ጋር ያለና እሱም ከእግዚአብሔር ጋር የሆነ ሰው ነው።